እንደምን አመሻችሁ። ተስፋ ስንቆርጥ ተስፋ የሚሰጠን ጭጋግ ጨለማ ሲሆን ብርሃን የሚሆነን አምላክ እግዚአብሔር የተመሰገነ ይሁን። ሙስሊሞች ወንድሞቼ ካላችሁ እናንተን ሰላም አለይኩም እላለሁ። ዛሬ ስመጣ የምናገርበትን አርዕስት የእውነት የለኝም። ምን ብዬ እናገራለሁ አልነው ብዙውን ነገር አልነው እና ምናልባት ብዬ ታየኝ ወደ ውስጣችን ማየት እንችል ይሆናል። በተለይም ውጭ የምንኖረው በተቀጽላ ስም ዲያስፖራ የምንባለው ወደ ውስጥ ማየት እንችላለን ወይ ወደ ራሳችን የሚል ጥያቄ ነው አእምሮዬ ውስጥ የሚመላለሰው። አሁን በአንድ ወቅት ትግሉ ውስጥ አብረን ነበርን ወይም ደግሞ የትግሉ ኃይል ነን ብለው የሚያምኑ የነበሩ ሰዎች ድንገት ታጥፈው ወደ ወያኔ ገብተው በምን እንጨረጨርበት ጊዜ አንድ ወዳጄ እኔ ፖለቲካ አልወድም አለኝ። ግን ታማኝ እናንተ በፖለቲካ ውስጥ ያላችሁት በትምህርት ቤት 4ኛ ክፍል ወደ 5 ከ5 ወደ 6 ለመሄድ ፈተና ይሰጣል እና ፈተናውን ከወደቅ አታልፍም ማለት ነው። በእናንተ ግን ፈተና የለም። ማንም ሰው ይመጣና መሪያችሁ ይሆናል። ፈተናው የመጣ ቀን ሲወድቅ ደግሞ ምንም አይባልም። ተፈትነው የወደቁ ሰዎች ተመልሰው መጥተው እንምራ ሲሉ እድል እንሰጣለን ወይም ደግሞ እንረሳለን። እዚህ ጉዟችን እዛው ላይ መርገጥ ይሆናል እና ይህን ነገር እንደገና ማሰብ ያለብን ይመስለኛል። በቅድም በተነሱ ሀሳቦች ዙሪያ ስትናገሩ ለምሳሌ የአሜሪካ መንግስት ለወያኔ ድጋፍ ይሰጣል፣ እንዲህ ያደርጋል፣ ምዕራባውያኖችን ይሄ ሁሉ የምናውቀው ሚስጥር ነው። ምንም የተለየ ነገር የለም። ግን አሁን በቅርብ ጊዜ ጎንደርና ባህር ዳር በምን እንደተነጋገሩ አይታወቅም። ኢንተርኔቱ ተዘግቷል፣ ስልኩ ተዘግቷል፣ ሬዲዮ የለም። ግን ድንገት ከተማውን ጭጭ አድርገው ህዝቡ ጸጥ ቤቱ ገብቶ ዘጋ። እንዲህ አይነት ሰላማዊ ተቃውሞ ማድረግ እንደሚቻል አሳየን። ጉልበት ሲባልም ጉልበት ምን እንደሚመስል አሳየን ህዝቡ። እዚህ ያለነው ግን ነው የኔ ጦር ነው ዝም ያለው፣ የኔ ጦር ነው እንዲህ ያደረገው የሚል ጦርነት ገባ። ህዝቡ የሚሰራውን በይቶ የሚያቀስ ነው። እኛን መርዳት ያቃት እኔ የሚሰማኝ እንደዛ ቅንጅት ፈጥሮት የነበረውን እንቅስቃሴ ታውቁታላችሁ። በእውነት ህዝቡን ሞቢላይዝ አድርጎ ሰለጠነ ከሚባለው የአሜሪካ ህዝብ በተሻለ 10 ሰዓት ተሰልፎ መምረጥ ችሏል። ህዝቡ ድምፁን አሰምቷል። በጣም በሰለጠነ መንገድ ኦኬ። ታሰሩ። በእስር ቤት ውስጥ እያሉ አንዳንድ ችግር እንዳለ ሰማል። ችግሩን ማስተካከል ይቻል ነበር፣ ግን ውጭ ከመጡ በኋላ ነው እንዲበተኑ የሆኑት። ከብተና ውስጥ እጃችን ያለው አብዛኛው ውጭ ያለ ነው። ዛሬም ይሄ ትግል መልሶ በወያኔ እጅ እንዲወድቅና 50 ዓመት ወደ ኋላ እንድንሸራተት እድሉን የምንሰጥ ይመስለኛል በዚህ መንገድ ከቀጠል። ስለዚህ ወደ ውስጣችን ማየት ያለብን ይመስለኛል። አሁን ባለው ሁኔታ ዘመናዊ የማህበረሰብ ሚዲያዎች ፌስቡክ አሁን ጠቅላላ ኢትዮጵያዊነት የጠፋ እስኪመስለን ድረስ ኤግዚስት ማታረግ ሀገር እስኪመስለን ድረስ በአንድ ወቅት ነጋሲ ሲናገር የሰማሁት ወያኔ እንደ ባክቴሪያ ነው፣ ቆሻሻ ሲያገኝ ይራባል። በጣም የገረመኝ እውነት ነው። ከ83 በኋላ በ2016 ወይም በ2009 እንዲህ አይነት በዘር የመክነፍ ነገር እንዴት እንደመጣ አልገባኝም። ለዚህም ኢትዮጵያዊ ነው የሚልን ነኝ ብሎ የሚያምነው ኃይል አንገቱን ደፍቷል፣ አንደበቱን ዘግቷል ማለት ነው። አንድ እውነት ግን አለ። እንደው ማንም ሲያብድ ብሎ ያድራል እንጂ ከኢትዮጵያዊነት ውጭ መፍትሄ የለም። ከኢትዮጵያዊነት የጋምቤላን ችግር የአኟክ ብቻ አድርጎ ማየት መፍትሄ አይደለም፣ እውነትም አይደለም። እኔ ለምሳሌ ለስሜት ለፖለቲካ ጭብጨባ ለምናምን አይደለም። ጋምቤላ ሲባል የሚሰማኝ የራሴ ስሜት አለ። እኔ ጋምቤላ ሄጄ ስንዘፍን እዛ አካባቢ የነበረውን ሁኔታ በየቀኑ ማስታወሰው ነው። ነዋይ የሚባል ጋምቤላ እንዳለ ታውቃላችሁ። በነዋይም ሄዶ መስፈን ምክንያት ነዋይ ተብሎ የተሰየመ ጋምቤላ ያለ እሸት በላው የሚዘፍን እኛም ይመስለን በቃ ያው እንደተባለው ጠቆር ያለ ትንሽ ከንፈር ተለቅ ያለ እና እነዚህ አንድ አይነት ናቸው፣ አንድ ነው የሚያስቡት ወይም የተለዩ ናቸው?
ለምሳሌ ሳውዝ ዳኮታ በብዛት ይኖራሉ ጋምቤላዎች። ሳውዝ ዳኮታ ነጭ ከጋምቤላዎች ጋር ስለሚመሳሰል አይደለም። በመመሳሰል ቢሆን እንደ ሶማሊያ የሚመሳሰል የለም። አንድ የሚያደርገን ነገር አለ። አንድ ጠቆር ያለ ሰው ከመካከላችን አመተን የዛ ብሔረሰብ ተወካይ ብለን የፖለቲካው ቁማር ልንጫወት አንችልም። እንደ ህወሓት አይደለም፣ እንደዛ አይደለም። በኢትዮጵያ ሙዚቃ ውስጥ ኩት ኡጁሉ የሚባል ሙዚቀኛ ነበረ። ህዝብ ለህዝብ የባንዱ መሪ ሙዚቀኛ የነበረ ጋምቤላዊ። እሱ ነው እኛም ሙዚቃ የሚመራን የነበረው። በብሔረሰብ እኩልነት አይደለም የመጣው፣ በችሎታው ሁላችን ዶሚኔት አድርጎ ይሄ እውነት ነው። ኦቶን ታውቁታላችሁ። ብሔራዊ ስሜት ምንድን ነው? ብሔራዊ ስሜት እኮ የብዙ ነገር ድምር ነው። ኔቸር ምናምን ድብልቅልቅ የብዙ ነገር ውጤት እኮ። ትንሿ ሜዳ ሄጄ ኦቶ ኳስ ያፈነዳ አይቼ ነው እሱ ሲገባ ነው የምጨፍረው። ኢትዮጵያን ወክሎ ስለሚጫወት ያው አሉ የብሔራዊ ቡድን ተወካይ የሆኑት በዛ ጨዋታ በዛ ችሎታ ከነሱ የተሻለ ስለሌለ ዶሚኔት አድርገው ነው የብሔራዊ ቡድን ተጫዋች የሆኑት ነው ኦቶ። በብሔረሰብ ተዋጽኦ አይደለም የመጡት። ሰው በችሎታው በኢትዮጵያዊነቱ የሚኖርባት ሀገር እንድትሆን የእያንዳንዳችን ኃላፊነት ነው። ሞትም በዛው ነው ይሰማል። 13ኛ ዓመት ነው የምናከብረው። እነግራችኋለሁ በሚቀጥለው 6 ወር ውስጥ የኢሬቻ በዓል 1ኛ ዓመት እናከብራለን። የጎንደሩን 3ኛ ዓመት እናከብራለን። ለዚህ ነው እዚህ የምንኖረው። 25ኛ ዓመት ልናከብር ነው። የለቅሶ ዓመታት እያከበር ራሳችን እንመርመር። እንደ ኢትዮጵያዊ መቀጠል እንችላለን። አይምሰላችሁ። እንደዚህ ዝም ብሎ በትንንሽ ክር የተቀጣጠለ አይደለም ኢትዮጵያዊነት አይደለም። ሰብሮ ይወጣል ኢትዮጵያዊነት። ግን ራሳችን ኢቫሉዌት እናድርግ፣ እንመርምረው። ሲመች ወደ ብሔረሰባችን ጠጋ፣ ጫጫታው ሲበዛ ወደ እንደሱ አይሆንም። የሞቱልንን እናስባቸው። ኢትዮጵያ የሚባል ትልቅ ሀገር ፈጥረው የሄዱትን አባቶቻችን እናስባቸው። እውነቴን ነው የምላቸው። ለምሳሌ በኦሮሞ ፖለቲካ ከሚወገዙት አንዱ ማን? ጎበና እኮ ኢትዮጵያን የፈጠረ ነው። ጎበና ከነ ሚኒሊክ ጋር ሆኖ ኢትዮጵያን ትልቅ አድርጓል። ጎበናና ሚኒሊክ ያጎደሉት ካለ እያስተካከሉ መሄድ እንጂ ጎበና በማውገዝ ኢትዮጵያን ማፍረስ አይቻልም። ከዘመናቸው አልፎ ተሻግረው ትልቅ ሀገር ሰርተው ሄደዋል። እንደ ጆርጅ ዋሽንግተን ፋውንዲንግ ፋዘር አይደል የሚሏቸው። ያጎደለውን ግን መጪው ትውልድ እያስተካከለ ትልቁ አሜሪካ ሆናለች። ምንድነው እኛ ጋር ሲሆን ኃጢአት የሚሆነው? በነበሩበት ዘመን ከዘመናቸው አልፎ ተሻግረው ትልቅ ሀገር ሰርተው ሄደዋል። በዚህ ዘመን ልናደርግ የሚገባውን ትንሹን ነገር ማድረግ ያቃተን እኛ ነን። በራሳችን ጥፋት ተጠላልፈን ዝም ብሎ አንዱን እየኮነነ በዚህ ዘመን እንዲህ ተደርጌ በዛ ዘመን እንዲህ ተደርጌ ባልነበርንበት ድምጽ ባልሰጠንበት ምን እንድናደርግ ነው እኛ የምንጠየቀው? የጋምቤላው ጄኖሳይድ እንዳይቀጥል እንፈልጋለን። ነገር የትናንቱም እንደዚህ ነው። በደል ደግሞ ኤክስፓይሬሽን ዴት የለውም። ወተት አይደለም። ከ18 ጀምሮ ያለው ነው የሚቆጠረው። ከ17 ከሄድን ወደ 16 እንሄዳለን። ቂም ከሆነ እንደዛ ኤክስፓይሬሽን ዴት የለውም። ሁላችንም የደረሰብንን በደል እያወጣን መናገር እንችላለን። እሱ መፍትሄ አይደለም። እያየን እንዳን ደግሞ ምልክት ይሆነናል። ወደፊት ነው መራመድ ያለብን። ወደፊት ለመራመድ ደግሞ መፍትሄው ይሄ ብቻ ነው። በዚህ ዘመን ከእንግዲህ በኋላ በምትኖረው ኢትዮጵያ እኮ አንዱ የበላይ አንዱ የታች ሊሆን አይችልም። ዘመኑም ሳይንሱም ሁሉም ነገር አይፈቅድም። እኩልነት ብቻ ነው መፍትሄው። ለሱ ደግሞ ጠንክሮ መስራት ነው። ስለዚህ ይሄ ጊዜያዊ ጫጫታ ያስደንግጣቸው። ኢትዮጵያዊነት በብዙ በዓለም ላይ የተከለከለው የመርዝ ጭስ ጣሊያን ያፈሰው አልበተነውም። ኢትዮጵያዊነት በዛ ደካማ ነው። እንኳን አሁን አትጠራጠሩ። ጠንክሮ የመቆም ጉዳይ ነው። ድሮ በአርበኝነት ዘመን አርበኞቹ ከማይጨው ጦርነት ሲያፈገፍጉ አብዛኛው አርበኛ በአብዛኛው ሰው ይመታ ነበር በየጫካው ውስጥ። ጥቂቶቹ ተሰባስበው ነው እንደገና ጣሊያንን አሸንፈው ኢትዮጵያን ባንዲራ ሰቅለው አገር ያደርጓል። ስለዚህ የዛሬ ቁጥር ማነስ ምናምን አይደለም። በመንፈስ ጠንካራ መሆን ባመኑበት ጸንቶ መቆም ነው ዋናው ነው። ይሄን ካረግን ኢትዮጵያዊነት ይቀጥላል። አትጠራጠሩ። እግዚአብሔር ይስጥልኝ።